ቆንጆ ቃላት ተጠቅሞ የተመረጠ ቃላት ተጠቅሞ አንቺን ማን ነው ያሰመጠሽ? የጾም ሰርግ ሆኖ እኔ ቻው ሰውንበት ደግሞ ሰለሽዋል። እኔ ቻው ሰውንበት ሰለሽዋል መሰለናቸው። ሰላም እንዴት ናችሁ ውድ ፋሚሊ? ይሄ መና ዩቲዩብ ይባላል። ዛሬ በአዲስና በአይነቱ ለየት ባለ ቪዲዮ መተንላችኋል። የቪዲዮ አይነት ምን ይመስላል? ካጠገቤ ሀበሻና ዴቭ ሪአክት ይባላሉ። ሁለቱ ተወዳዳሪዎች ዛሬ ምን አይነት ጨዋታ ይጫወታሉ? እኔም ማቃት እነሱ የማያውቋት ጭራሽ የማያውቋት ሴት ጋር እንደውላለን። ማን ነው ከሁለቱ አስማት? ማን ነው ከሁለቱ ሴቷን በምርጥ ቃላቶች ቆንጆ እንዴት ነው የተዋጡ የተመረጡ ቃላቶችን መርጠው ማን ነው የሚጀነጅናት የሚያሰምጣት የሚለው ቪዲዮ በዚህ መጨረሻ ላይ ውድድሩን የምናሳውቃችሁና የሚወዳደሩና ነገር ግን ሁለቱም ተወዳዳሪዎቻችን 3 ደቂቃ አላቸው። 3 ደቂቃ በአግባቡ መጠቀም አለባቸው። ከ3 ደቂቃ ካለፈ ኤክስ ይሆናል። 3 ደቂቃ እንደሞላ ቀምቀማቸው ይሆናል። ነገር ግን ለናንተ ይህን ኃላፊነት ሰጥቻችኋለሁ። ማን ነው ለናንተ ቤስት የሚለውን ደግሞ ኮሜንት ላይ መፈልግ ይሆናል። እስከዛ ግን እነሱ ማስታወቅ ይኖርብኛል። ጊዜ ሀበሻ ይላል። ሀበሻ በራሱ የተማመነ ይመስላል። ያው ወንድ ጀምራ እንመለሳለን ጋይስ። ተመልሰናል። እንግዲህ ፋሚሊ ልንደውል ነው እዚሁ ይጠብቁ፣ የትም እንዳትሄዱ። ሄሎ ወይ እንዴት ነሽ ሚስተር? ሄሎ ሁሉ ሰላም አለን። አንድ ነገር ላስቸግርሽ ነበር። ካጠገቢ ሁለት ተወዳዳሪዎች አሉ። ሀበሻና ዴቭ ሪአክት ይባላሉ። እነዚህ ተወዳዳሪዎች 3 ደቂቃ ሰጥቻቸው አንቺን ማን ነው ቆንጆ ቃላት ተጠቅሞ የተመረጠ ቃላት ተጠቅሞ አንቺን ማን ነው ያሰመጠሽ የሚለውን ነገር ለመዳኘት 3 ደቂቃ ሰጣቸውና ያንቺን ደግሞ ፍርድ በልክ 3 ደቂቃ ሰጥቻቸው በመጨረሻው የምትፈርጅልኝ ይሆናል። እሺ ስለዚህ ጋይስ እንግዲህ እንደምታዩት ተፈቅዶልናል። ከሀበሻ ምን ጀምር ይሆናል 3 ደቂቃ እንሰጣቸዋለን። ጀምረናል። አሉ ሰላም ነው አንዳና ለምስል ተከለመስምሽ ነው ጽድት ያለ ስም ነው ግን መሰለም ተመችቶኛል። በነገራችን ላይ እኔ ቻው ሰውንበት ደግሞ ሰለሽዋል። እኔ ቻው ሰውንበት ሰለሽዋል መሰለናቸው። ሌላ ታሪክ ነው። እሺ ዳንሽ አለን ሀበሻ እባላለሁ። አረጋግጥ ምንድነው? እኔ ብዙ ጊዜ ቁም ነገር ላይ ነው የማተኮረው። ምንድነው? አረጋግጥ እኔ ብዙ ጊዜ ቁም ነገር ላይ ነው የማተኮረው፣ ሞር ቢዝነሶች ላይ እና ምንድነው? በሚገባ ጎበዝ ሀበሻ ብሎ ብዙ ጊዜ ቁም ነገረኛ ነውና እንደምታውቂው እኔ ሙሉሽ ዘፈን ላይ እንዴት ነሽ? ምንም አትይም። ለነገሩ ዘፈን ብዙ ጊዜ ማዳመጥ ነው እንጂ አይወራማ። የቴዎድሮስ ታደሰ አድናቂ ነኝና ምን የሚለው ዘፈን መሰለሽ ለታባምሽ? የትኛው ዘፈን ይመችሻል ከቴዎድሮስ ታደሰ? ብዘፍንልሽ ግን ድምጼ ያው ትንሽ ገፍትሮ ይጠልሻልና ያዛሪ ራስሽን ይገፋታል። በጣም ጥሩ አይደለም ድምጼ። እንደውም ተውኩት። እኔ ዘፈን ትቻለሁ። ዘፈን ይገርምኛል ትቼዋለሁ። ብዙ ጊዜ መንፈሳዊ ሰው ነኝና
መንፈሳዊ ሰው ልጅ እንዴ ዘፈንብኝ እኮ ልጋብዝሽ ነው። ዘፈንብኝ ተገቢ ነው። ብዙ ጊዜ አዳምጣለሁ እንጂ የመስፈን ብዙ ግጥም አላ ግን ሳዳምጥ ሞር ጎበዝ ነው። ለዛም ጥሩ አዳማጭ ስለሆንኩ ነው ቴዎድሮስ ታደሰ ሪኮመንድ ያደረኩሽ። ከተማው የሚለውን ዘፈን ታውቂያለሽ? የልቤ ከተማ ያንቺ ባዶ ናት። ለዛው ነው የሚጋባ አልቋል። ሰዓት አልቋል። እንግዲህ ጋይስ መልካም እድል ብለናል። ምንም ማድረግ አይቻልም። እድሉን ይጠቀምበት ይመስለኛል አይመስለኝም፣ እሱን ምስር የምትዳኘው ይሆናል ከዚህኛው 3 ደቂቃ በኋላ። ነገር ግን አሁን ወደ ዴቭ ሪያክት እንሄዳለን። መልካም እድል ዴቭ ሪያክት። ኃይሉ እንዴት ነሽ? አለሁልሽ። ስምሽን አውቃለሁና አንድ ነገር ብልሽ ጥሩ ይልሻል። ምን እንደሚያስገርመኝ ታውቂያለሽ? ምን እንደሚያስገርመኝ በዛው ድንጋይሽ ብዬ ብዙ ጊዜ ቤተሰቦቻችን ወይም ደግሞ ባህላችን ላይ ብዙ ነገሮች ሰርፕራይዝ ሲያደርጉ የምስራች ለምን የሚሉ ይመስልሻል? በሁለቱም ስምሽን ይጠሩታል። አንደኛው አካል የምስራች ነው፣ ሁለተኛው አካል ምን ይላል? አስቡ። በዚህ ያክል ሁለት የምትጠሪ ሰው ነሽ ነው። አንዴ ትረጋጊያለሽ። ልጠጣ ገና ብዙ የሚለው ነገር አለ። ምስር ማለት በጣም ብዙ ነገር ላይ የሚውል ነው። አሁን ሰርጎች፣ ባሎች፣ ልደቶች ምናምን ቢውሉ በጾም ጊዜ ቢውል ብዙ ጊዜ የማይቀር ነገር ቀይ ነገር ምንድን ነው? ምስር አይደለም? ምናልባት አንዳንዴ የጾም ሰርግ ሆኖ እኔ ቪዲዮ ነው ብዬ ማስተቴንማ አምናለሁና ልክ ነሽ። ሰርግ ማለት ያፎ ለምታን ምናልባት ልደቶች በሚል ይስተካከል። ትኩረቴ በሙሉ አንቺ ላይ ስለሆነ ትኩረቴ በሙሉ ምስር ላይ ስለሆነ ያው በመቀጠልም በሐዘንም ጊዜ ምን እንደሚገኝ ታውቂያለሽ እና እንደ ስምሽ ሁሉም ቦታ ላይ መገኘት የምትችይ ቤተሰቦችሽ ይሄን ሁሉ አገናዝበው ይሄን የመሰለ ስም ስለሰጡሽ በመጀመሪያ ሊደነቅ ይገባል። ቤተሰብ ተረብሻለሽ። ይሄን የመሰለ ማድረግ ተሰጥቷቸው በዚህ ሰዓት ከተቀሰቀሱ አስብ። ያው በሚቀጥል ልትልሽ ግን ስለ ደህንነት ይሳልኩ ብዙ በሱ ደህንነት ሲሰማውና ያልተጠየቁ ያልተነገሩ ታምር የሆኑት ነገሮች ልንገርሽ ነው። በጣም የሚያዝናናሽ ነው። በጣም የምትወጂው ነገር ምንድን ነው? እንደ አጋጣሚ ምስራት በጎልስ ባልሆንም ወንድሞችን ወይም ታላላቆችን በማየት አልታማምም። ምን የሚለው ፊልም በኢትዮጵያ ያዝናናሻል? በጣም ወደሽው ያየሽው ነገር ማትረሻው? ከውጭ ቢሆን በቃ ወይ ምስር እየበላ ነው። ሰዓት አልቋል ጋይስ፣ ሰዓት አልቋል። እንደምታዩት እንግዲህ ሁለቱም የራሳቸውን እድል ሞክረዋል። ነገር ግን እኔ መዳኘት አልችልም፣ ምክንያቱም እኔን አልጀነጀኑኝም። የጀነጀኑት ምስርን ነው፣ ያሰመጧትም እሷን ነው። እሷ የምዳኘም ይሆናል። ነገር ግን እሷ ብቻ መዳኘት ያለባት አይመስለኝም። እናንተም ኮሜንት ላይ ማሳወቅ አለባችሁ ብዬ ስለማሰብ ኮሜንት ላይ ሀበሻ ወይስ ዴቭ ሪያክት የሚለውን ነገር ለእናንተ ትቼዋለሁ። ነገር ግን አሁን እዚሁ ላይ ምስር እየጠየቅኩሽ ነው። ለአንቺ ቆንጆ ቃላት ተጠቅሚ ወይም ደግሞ የአንቺ ፍቅረኛ ቢሆን ወይም ደግሞ ሊሆን የምትመኘው ወይም ደግሞ አንቺን በዚህ ሰዓት ያሳመነሽ ያሰመጠሽ ማን ነው? ሀበሻ ወይስ ዴቭ ሪያክት? ዴቭ ሪያክት
አጤሬ ነው የገባው። እስኪ በባሪ ትንሽ የሆነ ሐሳብ ሀበሻ ጋር ሪያክት ጋር ትንሽ የራስሽን ጣልጣል አድርጊባቸው እስኪ። ኦኬ አልሰመድሽም። ነገር ግን ላንቺ ከሁለቱ ቤስት ማን? ስለዚህ ቢ ላይ ሀበሻ አሸንፏል። ኦኬ ጋይስ እንግዲህ በጣም ነው የምናመሰግነው ምስርዬ፣ እግዚአብሔር ያክብርልን። ይሄን ቪዲዮ ደግሞ መና ዩቲዩብ ላይ ወይም ደግሞ እኛ ሊንኩን እንልክልሻለን። ሰብስክራይብ በማድረግ ደግሞ እንድትተባበሪ በዚህ አጋጣሚ በአክብሮት እንጠይቅሻለን። በጣም ነው የምናመሰግነው። በጣም ክበሪልን። እናመሰግናለን። ደህና ደሩ ጋይስ። ይሄን ስራ ከመሸ ነው የምንሰራላችሁ። ደህና ደሩ ተብለናል። በዚህ ውድድር ላይ በዚህ ቪዲዮ ላይ ሀበሻ ወይስ ሪያክት በሚለው ሀበሻ ሙሉ ለሙሉ በማሸነፍ የዛሬውን ውድድር አሸንፏል። ነገር ግን ኦዲየንስ ይህን ቪዲዮ የምታዩ ሰዎች የእናንተ አስተያየትም እንጠብቃለን። የእናንተን ምርጥ ሀሳብ የምንፈልግ ይሆናል። ለእናንተ ቤስቱ ማን ነው? ይህ ቪዲዮ በዚህ አይቋጭም። በሌላ ቪዲዮ ደግሞ በሌላ ተወዳዳሪ እኔም ነገ ተወዳዳሪ ነኝ እንመጣበታለን። በጣም ነው የምናመሰግነው። ከዛ በፊት ግን ሰብስክራይብ እያደረጋችሁ ይሄን ቻናል ለሌላ ሰው ሼር በማድረግ ተባበሩን። እነሱም የሚሏችሁ ነገር ይኖራል። አውሯቸው። ቫር ቢሉ አካሄዷ ወደ እኔ ነበረ። ከዛ ይመስለኛል ዳኛው ቫር ይታይ ብቻ ቪዲዮን ያያችሁ ሰዎች ሐሳቡ ይገባችኋል። ቫር እንዲታየልኝ ፈልጋለሁ። ራሷ እንደውም ኮሜንት ላይ መታ ትስጥበት ያፎ ለብተ እኔ ደህንነቴን ጠይቃለሁ። ደግሞ መልሷ የሆነ ሰዓት አይታታል። መልሷን ጠበቅኩኝ። መልሷን ስጠብቅ ትቆይ ብያለች። ተጽፎ ራሱ አልሆነም። ይሁን ለማንኛውም ምስር ሰርግ ቤት የለም። እዚህ ቁጭ ብላችሁ ሰብስክራይብ ሳታደርጉ እንዳታልኩ። ሰብስክራይብ ይቅርታ፣ እናንተ ተረዱኝ ቢያንስ። ስለዚህ ጋይስ ይሄ ቪዲዮ የዛሬ ቪዲዮ ይህን ይመስል ነበረ። እዚህ ድረስ ስለጠበቃችሁን ይሄን ያህል ደቂቃ ስለታገሳችሁን በጣም ነው የምናመሰግነው። ከወደዳችሁት ደግሞ ሼር ማድረግ እንዳትረሱ፣ ሰብስክራይብ እያደረጋችሁ የኛ ቻናል የኛ ቤተሰብ ይሁኑ። እውነቱ ለመናገር በዚህ ቪዲዮ ብቻ አይደለም በታላቅ ቪዲዮዎች በቆንጆ ነገሮች እንመጣለን። እስከዛ ግን እናንተም ከኛ ጋር እኛም ከእናንተ ጋር እንሆናለን። እንወዳችኋለን። ይሄ ምንድነው? መና ዩቲዩብ ነው። እንወዳችኋለን ፋሚሊ. Turn us to thousands.